ሰው በአንድ አመት ይሄንን ሽቶ ይጠቀማል? እውነት በቃ እኔ እኮ የሽቶ ወዳጅ ነኝ ወይስ ጠላት ነኝ ነው የሚባለው። አያችሁት አያችሁት? ይሄ ሁሉ በአንድ አመት የተጠቀሙት። ሌላውን ሁሉ ደግሞ አምጥቼ ባስቀምጥ የእውነት በሳቅ ትሞታላችሁ። ግን ከዚህ ውስጥ ኦሪጂናል ሽቶ አለ? እስቲ ካለ ኮሜንት ላይ ጻፉልኝ። የኔ ኦሪጂናል ሽቶዎች እነዚህ ናቸው። የሱዳን ሽቶ ይባላሉ። አሁን ላይ ገበያ ላይ አንደኛ የለም። ለኔ ኦሪጂናል ሽቶ ምላቸው እነዚህ ናቸው። ምክንያቱም የድሮ እናቶቻችን ሲጠቀሙበት የነበረው ሱዳን ሽቶ ማለት ነው። እነዚህ አሁን የመጡት ዘመናዊዎች ናቸው። እነዚህ ዘመናዊ ናቸው። እነዚህ ግን ታጥቦ እንኳን ልብሳችን ጠረኑ አይለቅም። እውነቴን ነው የምላችሁ። የሚረጭ አይደለም። ሽት እናቶቻችን ያውቁታል። ይሄን ሽቶ ሲጠቀሙ የነበሩት ባይጠቀሙም የሱዳን ሽቶ ምን እንደሆነ ያውቃሉ። አሁን ግን አንደኛ፣ ሁለተኛ፣ ሶስተኛ አለ። ለምሳሌ ከዚህ ውስጥ ላሳያችሁ። እሺ እነዚህ ሁለተኛ ናቸው። ሁሉ ይቺኛዋ ሶስተኛዋ ነች። ይቺ ማለት ነው። ይቺ ሶስተኛ ነች። ይቺ ተሸፋፍና ምናምን ሶስተኛ ነች። እነዚህ ግን ሁለተኛ ናቸው። ይቺ ብቻ ነች። ይቺ ሶስተኛ ነች። ክዳኗም ምንም ታስታውቃለች። እና ከዚህ ውስጥ አንደኛ የለም። ምናልባት ኦኬ አንደኛ የለም። የድሮ አንደኛ የሚባል የነበረው እሺ እስቲ ቤተሰቦቼ ይቺ አንደኛዋ ነች። ይቺ አንደኛዋ ነች። አያችኋት? ይቺ አንደኛ ነች። ክዳኗ ራሱ ትለይ ነበረ። እንደነዚህ አይደለችም። ከዚህ ውስጥ አንደኛ ይቺ ብቻ ነች። ይቺኛዋ ብቻ ነች አንደኛ እንጂ እነዚህ ሁለተኛ ናቸው። ስለምወድ ብቻ የሱዳን ሽቶ ስለምወድ ነው የምጠቀመው እንጂ እንዳንደኛው አይሆንም። አንደኛው አሁን የለም፣ አሁን ላይ የለም። ይቺኛዋ ሶስተኛዋ ነች። ይቺ ሶስተኛዋ ነች። አያችኋት? የተሸፋፈነች ምናምን ክዳኗን አያችኋት? እንደዚህ ነች። እነዚህ ሁለተኛ። የዚህኛዋ ክዳን ምን አይነት ነበረች መሰላችሁ? የዚህኛዋ ማለት ነው አንደኛዋ ልክ እንደ ቡሽ የወይን ቡሽ አለ አይደለ? እንደ ወይን ቡሽ ነበርና እንደዚህ አልነበረም የምትከፈተው። እንደነዚህ ምናምን ሳይሆን ቡሽ ነች። በሆነች በመቆንጠጫ በሆነ ነገር ነው ተወግታ የምትወጣው አንደኛዋ ማለት ነው። አሁን ላይ ገበያ ላይ የለም። ምናልባት ግን እኔ ስላጣሁት ሊሆን ይችላል። ብዙዎች ግን በስሜ የሱዳን ሽቶ ብቻ እንትን አትበሉ። እኔም አውቄ አይደለም። ቤተሰቦች ሲያደርጉት የነበረውን ቤተሰቦች ሲገዙት የነበረውን አይቼ ነው እንጂ እኔም በእኔ እድሜ በእርግጥ ደርሰንበታል። እስከ ቅርብ ጊዜ ድረስ የሱዳን ሽቶ አንደኛው ነበር፣ ጠፋ እንጂ በትክክለኛ እስከ ክዳኗ ድረስ ካገኘኋት ይችን አንደኛዋን እስከ ክዳኗ ድረስ ካገኘኋት አሳያችኋለሁ። ከዛ ውጭ ግን ሁሉም ሁለተኛ ነው። ይሄኛው ዘመን አመጣሹ ሽቶ ነው። ሽቶ በጣም ወዳለሁ፣ በጣም ከሚገባው በላይ ወዳለሁ። ግን አንደኛ ሽቶ የሚባል ነገር እዚህ ውስጥ የለም፣ ሀቁን ስነግራችሁ። ምክንያቱም ጠቅላላ የደሃ ሽቶ ነው። በ300 በ200 የገዛሁት ነው። ትንሽ ይችኛዋ ሽቶ ይቺ ባሪስ የምትል ሽቶ ይቺ ሽቶ እኔ አይደለም የገዛኋት፣ የጓደኛዬ ወንድም ነው ከውጭ ከአሜሪካ ሲመጣ ስጦታ ይዞልኝ የመጣው። ስለዚህ እዚህ ውስጥ ካሉት ይችኛዋ ብቻ መሰለችኝ ኦሪጂናል ሽቶ ይቺ ነች። እነዚህ ግን
ሽቶ ብቻ ስለምወድ ነው እንጂ የእውነት በጣም ርካሽ ነው። ሽቶ ግን እንደኔ የሚወድ ሰው የለም። ምበለው አጣሁ ስል ሽቶ የምገዛበት ግን አላጣም። የእውነት ከመውደዴ የተነሳ መሰለኝ የለኝም ብዬ አለቅሳለሁ። ተመልሼ ግን ሽቶ ገዛለሁ እና እግዚአብሔር የተመሰገነ ይሁን። ውሏችን ሁሉ የተባረከ የተቀደሰ ያድርግልን። እንግዲህ ምናልባት አንዳንድ ሰው ይሄንን አንዷን ሽቶ ለሁለት ለሶስት ለአራት ወር ሊጠቀምበት ይችላል። እኔ ግን ምግብ በሉት አንድ ወር ሁለት ሽቶ አያቆየኝም። እውነቴን ነው ግን የምላችሁ፣ እመቤቴን ከምሬ ነው የምላችሁ። ጉራ እንዳይመስላችሁ። ያለውን ሽቶ የሽቶ ጠርሙስ አምጥቼ ባሳያችሁ ፍንድት ብላችሁ ትስቃላችሁ። ከምሬን እምላችሁ እመቤቴን በጣም ስለምወድ ነው ሽቶ። አመሰግናለሁ። ሰላም ሁኑልኝ። ሰላም 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 ሰላም። በያላችሁበት ሰላማችሁ ይብዛ። ጾም እየመጣ ነው። ለጾሙ ደግሞ ልቅ ይሄን ሽቶ ያሳየኋችሁ ምክንያት ስላለኝ ነው። ወርሃው ጾም እየመጣ ነው። ሰውነታችንን በውሃ ሳይሆን ውስጣችንን በሽቶ አጥበን የተጣላ ታርቆ ቂም ያዘ ቂም ፈቶ ይችን ጾም በጸሎት በጥሩ ነገር እንድናሳልፋት ነው። ሽቶ ላሳያችሁ የተገደድኩት ሽቶ ገዝቼ ተቀባው ብዬ ለጉራ አይደለም። ውስጣችንን እንደ ሽቶ ጣፋጭ አድርገን ለፈጣሪ እንቅረብለት ብዬ ይችን ምልክት ለመናገር እንጂ የሽቶ ባዶ ጠርሙስ ደርድሬ ላሳያችሁ አይደለም። ይችን ሽቶ አንደኛ ነች፣ ይቺ የሱዳን ሽቶ አንደኛ ነች ብዬ ሳሳያችሁ በአንደኝነት ውስጣችንን አጥበን ጸርተን ለፈጣሪ ቅርብ እንድንሆን ነው እንጂ እኔ የተቀባሁትን ሽቶ እንዲከፈልልኝ እንድትከፍሉልኝም ሳይሆን ለጉራም ሳይሆን የመጣውን ጾም ከቂም ከተንኮል ርቀን ብሔር ሳንጠራ ሁሉም ወገን ሆነን በሃይማኖት በዘር ሳንከፋፈል ነነይ ቀድማ ስትመጣ የኛን ውስጣችንን የጾም ዝግጅት ልታዘጋጅ ነው የመጣችው። የጾም ናትና አሁንም መዘጋጀት አለብን። ለትልቁ ለገናናው ጾም መዘጋጀት አለብን። በሃይማኖት በዘር ሳንከፋፈል ይቅርታ ከማለት በይቅርታ ከመታረቅ ይልቅ ማሪኝ ማረኝ የቅል መንተ እግዚአብሔር ተብሎ ይችን ነገር አንድ ቀን በስፋት ስለ እርቅ እናወራለን። ምክንያቱም ብዙ አባቶች እርቅ ላይ ያነሱታል ብዬ የማስበው ነገር በሙሉ የለም እና አንድ ቀን ግን መታረቅ ማለት ምን ማለት እንደሆነ እንነጋገራለን። በእርግጥ ይሄንን ብዬ ስል እኔ ምንም የቄስ ትምህርት ኑሮኝ የመጽሐፍ ቅዱስን ተከታትዬ እያነበብኩ ሳይሆን ከመጽሐፍ ቅዱስ ቤተ ክርስቲያን ከማገልገል የበለጠ ቤተሰቦቻችን እንዴት እንዳሳደጉን የገጠር ልጅ ነኝ። እንዴት እንዳሳደጉን እንዴት ኮትኩተው በሃይማኖት በተጣላ ሰው ላይ እንዴት ይቅርታ ማለት ምን ማለት እንደሆነ አሳምረው አሳድገውናል። ያሁን አባቶች ከሰው ጋር ሰውን ስታስታርቁ ይቅር በለኝ ይቅር ተባባሉ አይደለም እርቁ የሚያስተካክልልኝ ሰው ካገኘው የሆነ ካልተስተካከለልኝ ግን እኔው ራሴ ተመልሼ ጾም ሲገባ በስነ ስርዓት በቪዲዮ ሰርቼ አቅርብላችኋለሁ። እርቅ ማለት ምን ማለት እንደሆነ መታረቅ እንዴት እንደሆነ ምክንያቱም ከአባቶች የበለጠ እኛ ልጆቻችንን ማስተማር አለብን፣ ግዴታ ነው። እግዚአብሔር እንደዚህ እንደ ጣፋጩ ሽቶ ህይወታችን ሁሉ ጣፋጭ ሆኖ የእውነት መንፈስ ቅዱስ ቀርቦን በስነ ስርዓት ጾሙ ለመግደፍ እንዲያበቃን አስቀድመን መዘጋጀት አለብን። ልብሳችንን አጥበን ሽቶ ስንቀባ ውስጣችንን አጥበን ከሽቶም በላይ ሽቶ የእግዚአብሔርን ቤተ መቅደስ ውስጣችን ሆድቃችን ውስጥ ይዘናልና ያንን
ቤተ መቅደሳችንን ውስጣችንን ለማጽዳት ያብቃል። እንግዲህ ከዚህ በላይ የምለው ነገር የለኝም። በእርቅ ዙሪያ ላይ ግን አንድ ቀን እኔ አባቶቹ ካላስተማሩን እኔ ራሴ ከቤተሰብ እንዴት ይዘን የመጣነውን እናገራለሁ ብዬ አስባለሁ። እግዚአብሔር ይስጥልኝ። እግዚአብሔር እድሜና ጤና ይስጥልን። ሰላም ሁኑልኝ። ሰላም በያላችሁበት።